አምላኬማ አባቴማ አምላኬማ የኔ አባቴማ በአመታት መሃል በዘመናት ለድንቅ ቢሆን ለታምራት አረማን ብሎ ዛሬም ለመስራት በእሱ አይተናል አፎ ከመስማት እሱ አይታማ ዛሬም ለመስራት ብዙ አይተናል። ኢየሱስ ያድናል፣ ከሞት ያድናል፣ ከሲኦል ያድናል፣ ከበሽታ ያድናል፣ ከችግር ያድናል። ኢየሱስ ያድናል። ሃሌሉያ! እጆቻችሁን ከፍ አድርጉት። አስቴር ምዕራፍ 9 ቁጥር 1 ላይ እንደዚህ ይላል፣ አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረበት ቀን አይሁድ በጠላቶቻቸው ላይ ሊሰለጥኑበት በነበረ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ፣ አዋጁ ተገለበጠ፣ ትእዛዙ ተገለበጠ፣ የሞት አዋጁ ተገለበጠ፣ አዋጁ ተገለበጠ፣ ነገሩ ተገለበጠ፣ ነገሩ ተቀየረ፣ የሞት አዋጁ ተቀየረ፣ የዶክተር አዋጅ ተቀየረ። አረ ተቀየረ። ነገሩ ምን አለ? እስቲ ገልብጡት። ነገሩ ምን አለ? የሞት አዋጅ ምን አለ? የዶክተር አዋጅ ምን አለ? ችግርክ ምን አለ? ባካችሁ ገልብጡት። ምን አለ? አረ ምን አለ? አረ ምን አለ? ነገሩ ተገለበጠ፣ ትእዛዙ ተሻረ። አረ አንድ ሰው እልልታ ያለው ጩኸት ያለው ለጌታ ለኢየሱስ ሃሌሉያ ሃሌሉያ። ዛሬ ይዛችሁ የመጣችሁት የትኛውም ነገር ጠላት እያስጨነቃችሁ፣ ጠላት እያስፈራራችሁ፣ የት ልሂድ የት ልድረስ ያላችሁ፣ እግዚአብሔር ሆይ ደከመኝ ሰለቸኝ፣ አባት ሆይ መረረኝ፣ አሁንስ ይኸው ጌታ ሆይ ዛሬ አምልጬ ወደ አንተ ቤት መጥቻለሁ እንድትፈርድልኝ። ዲቦራ ትፈርድ ነበር በዛፍ ስር ቁጭ ብላ እስራኤልን ያሰቃየውን ሲሳራ በእጇ አሳልፎ እስከሚሰጣት ድረስ። ዛሬ ነግራቸዋለሁ፣ እግዚአብሔር ዛሬ ለአንድ ሰው ይፈርድለታል። ዛሬ ይፈረድላቸዋል። ዛሬ ይፈረድላቸዋል። እግዚአብሔር ዛሬ ይመጣላቸዋል። ዛሬ ነገራችሁ ነው ይለወጣል። የሞት አዋጅ ነው ተሽሯል። ዛሬ አንድ ነገር ነግራችኋለሁ። በቤት ሆናችሁ የምታለቅሱ እግዚአብሔር ሆይ የምትሉ በየትኛውም ዓለም ላይ ላላችሁ ዛሬ ትእዛዝ አወጣለሁ በናዝሬቱ በኢየሱስ። ዛሬ ቃል አወጣለሁ እንደ ነብይ እንደ እግዚአብሔር ሴት ቃሌ እንደሚሰማ ሰው እናገርባችኋለሁ። በየትኛችሁም ላይ የተነገረ አዋጅ ክፉ መርዶ ዛሬ በኢየሱስም የተገለበጠ ሆኗል። ዛሬ በኢየሱስም የተሻረ ሆኗል። ዛሬ በኢየሱስም ነገሩ ተቀይሯል። ዛሬ በኢየሱስም ነገራችሁ ተለውጧል። ዛሬ በኢየሱስም ነገርሽ ተሽሯል። ግድ የላችሁም ዛሬ እንደሱ ሆኗል። አይሰማኝም እንደሱ ሆኗል። አዋጅ 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 አዋጅ! ነገሩ ተገለበጠ። እጆቻችሁን ከፍ አድርጉልኝ። ሃሌሉያ! ቃል አወጣባችኋለሁ ዛሬ እኔ ቃል አወጣባችኋለሁ። እንደ ነብይ እንደ እግዚአብሔር ሴት ቃል አወጣባችኋለሁ። ያፌ ቃል እንደሚሰማ ሴት ቃል አወጣባችኋለሁ። ዛሬ የሞተው ነገራችሁ አካል ይለብሳል። ዛሬ የሞተው ነገራችሁ አካል ይለብሳል። ዛሬ የቆየው ጥያቄያችሁ በኢየሱስ መልስ ያገኛል። ዛሬ ነግራችኋለሁ፣ ነገራችሁ ይለወጣል።
ሻኮራ ባጋዲና ማጋንታ ሃሌሉያ ዛሬ ነው መነግራችሁ አሁን ምንድነው ያላችሁበት ነገር የመጣችሁበት ጉዳይ ምንድነው እጆቻችሁን ከፍ አድርጉና የመጣችሁበት ነገር ካላችሁ ተናገሩት አውሩት ግዴላችሁ አንቺ እንገርሽ ንገሪኝ አትበሉኝ ንገሩት እሱ ይነግራችኋል መልሱን ንገሩት ዛሬ የመጣችሁበትን ነገር እግዚአብሔር እንደዚህ ሆኜ መጥቻለሁ በሉት እግዚአብሔር ምስክሬ ነው የኔ ጌታ የኔ አምላክ ኢየሱስ ጨዋ አምላክ ነው ይሰማችኋል አምነዋለሁ እግዚአብሔር ይሰማል አምነዋለሁ ወገኖች ዛሬ ያላችሁበት ነገር ምንድነው ግራ የተጋባችሁበት የተጨነቃችሁበት ያለቀሳችሁበት ነገር በእግዚአብሔር ፊት ይኸው ጌታ ሆይ ፍረድልኝ ብላችሁ የመጣችሁበት ነገር ዛሬ ግዴላችሁ መልአኩ ገብርኤል አየዋለሁኝ ዛሬ በስማችሁ የታተመ መልእክት ይዞ ሲመጣ አየዋለሁኝ በፖስታ ዛሬ በስማችሁ ባድራሻችሁ የተላከ ደብዳቤ አለ እሺ የእግዚአብሔር መንፈስ እንደዚህ ያሳየኛል የብዙዎቻችሁን ፖስታ ያለው ዛሬ ያን ነገር ልንገራችሁ ምን እንዳየው አሁን ፖስታ አየው ፖስታችሁ ላይ ስም አለው እና እዛ ፖስታ ላይ ያንቺ ስም ነው ያለው ፖስታው ላይ ያንተ ስም አለ ፖስታው ላይ አድራሻሽ አለ ፖስታው ላይ ስልክ ቁጥር አለ ምንድነው የሚለው ስለው እግዚአብሔር እንደዚህ ያለኝ ፖስታው ውስጥ ምንድነው ደብዳቤው ብዬ በመንፈሴ ደብዳቤውን ሳነበው ጌታ እንደዚህ ይላል ለእናንተ ለኔም ጭምር ነው መልእክቱ የመጣው ጌታ እንደዚህ ያለኝ ነገሩ ተገለበጠ ይላል ነገሩ ተቀየረ ይላል ነገሩ ሆነ ይለኛል ነገርሽ ተቀየረ ይለኛል ነገርሽ አልቋል ይላል ተፈርሟል ይላል ባካችሁ አሜን ያለ ይሆንለታል አሜን ያለ ያረጋግጣል አረጆ ክብላ ኢየሱስ ማን ነው እንደዚህ ይላል ደብዳቤ ፖስታው እንደዚህ ይላል የኔ እህት ታምናላችሁ ማመን ነው የሚሻለው በዚህ ዘመን ማመን ነው የሚሻለው ኢየሱስ ማመን ጌታ ማመን እኔ ማመን በቃ ሰሞኑን እየታየኝ ያለው ኢየሱስን ማመን ነው በቃ ማንም እዚህ ምድር ላይ አይታመንም የሚታመነው ማን ነው ብዬ ሳስፈልግ የምታመነው እኔ ብቻ ነኝ አለኝ ጌታ ኢየሱስ ብቻ ነው ባካችሁ እኔ ብቻ ነኝ አለኝ መንፈስ ቅዱስ ባካችሁ እስኪ አሜን እጆቻችሁን አንሱልኝ ዛሬ ክብር አለ እጆቻችሁን አንሱ የጌታ መንፈስ አለ እዚህ ጉባኤ ውስጥ አለ ጌታ መንፈስ ቅዱስ አለ ራባጋዲና ማያዶላ ባጋንታ የብዙዎቻችሁ ሰንሰለት የምድሪቷ ሰንሰለት እግዚአብሔር ያራገፈው ያለው ሃሌሉያ ሃሌሉያ ዛሬ ልንገራችሁ ጠላት ያሰረው ሰንሰለት በጌታ በኢየሱስም ተቆረጠ በኢየሱስም ተቆረጠ በኢየሱስም ተበጠሰ በኢየሱስም ተቆረጠ በኢየሱስም ተበጠሰ ባካችሁ አሜን ሃሌሉያ ሃሌሉያ አምላኬ ጌታዬ የእጄን ሰንሰለት በጠሰ አምላኬ ጌታዬ የእጄን ሰንሰለት በጠሰ አምላኬ ጌታዬ የእጄን ሰንሰለት በጠሰው ሃሌሉያ እንደሚታየኝ ልንገራችሁ
ምን እንደማይል እንገራችሁ፣ ምን እንደሚታየኝ ልንገራችሁ። ብዙዎቻችሁን ገድቦ የያዘ እሺ፣ ምድሪቷን ገድቦ የያዘ አንድ በጣም የዛገ ሰንሰለት እግዚአብሔር ሲበጥሰው አሳየኝ። ባካችሁ እስኪ አሜን። ባክ ተበጥሷል። አሜን። ሰንሰለቱ ተበጥሷል። አሜን። እጆቻችሁን ከፍ አድርጉ። የመንፈስ ቅዱስ ክብር አለ። መንፈስ ቅዱስ አለ። እኛ እሱ ከተገኘልን ምንም እኮ አንፈልግም። ፈልገን የመጣነው ጌታን ስለሆነ መንፈስ ቅዱስን ስለሆነ እኔ ዝም ብዬ የማየው ምን እንደሆነ ታውቃላችሁ? የተበላሸ ኩላሊት ሲሰራ አየዋለሁ። ዝም ብዬ ምን ያለሁኝ አሁን በመንፈሴ የተበላሸ ጨጓራ ሲስተካከል አያለሁ። ዝም ብዬ ምን ያለው በመንፈሴ ስኳር በሽታ ሲነቀል አያለሁ። ካንሰር ሲነቀል አያለሁ። ባርካችሁ ሟርት ሲሰበር አያለሁ። ድግምት ሲሰበር አያለሁ። እግዚአብሔር ሲሰብረው አያለሁ። ይሆናል በሉ። ምንድነው ስለው የሚመጡ ሰዎች ሁሉ እዚህ ጉባኤ ይሆንላቸዋል አለኝ። ይሆንላቸዋል፣ በጽድቅ ነግራቸዋለሁ፣ ይሆንላቸዋል። መታችሁ ይሆንላችሁ። ስትሄዱ በናዝሬቱ በኢየሱስም የሆነ ማህተም ይመታላቸዋል። ሃሌሉያ። አንድ ሰው ጨብጥና እንደዚህ በሉልኝ። ዝም በለው ይኸውና፣ ፈገግ ብለህ እንደው ፊትን አታኮሳትርበት። ፈገግ ብለህ ይሆናል በለው። ይሆንልሃል። ፈገግ በልለት። ምን ችግር አለ? ይሆናል። እኔት ይሆናል በላት። ፈገግ ብለህ ይሆናል፣ ይሳካል፣ አይዞሽ፣ ዛሬ ይሆናል። ዝም ብለህ አትወጣም፣ አልቅሰሽ አትወጪም። ይሆንልሻል። የምታመልኪው ኢየሱስና ሃሌሉያ። ኢየሱስ ይባረክ። ሃሌሉያ። ይሆንልኛል፣ ይሳካልኛል። ስጋት ታዲያ ኢየሱስ ይባረክ። ለንጉሱ ለኢየሱስ ክብር አምጡለት። ሃሌሉያ። ጌታ ይባርካችሁ። ቁጭ በሉ። ሃሌሉያ። አሜን። ኢየሱስ ጌታ ነው። አሜን። አዲስ ነገር ዛሬ ይሆንላችኋል። ምክንያቱም እናንተ ገና ከቤታችሁ ሳትወጡ ተኝታችሁ እያለ ገና በቃ እዚህ ቸርች ትሄዳለሁ ብላችሁ እንዳቀዳችሁ እግዚአብሔር ቀደመና መልአኩን ልኮ ነገራችሁን ገለበጠው። ነገር በተገለበጠበት ነው ዛሬ የመጣችሁት። እናንተ አታውቁም እንጂ የመጣችሁት ለምስጋና ነው። በቃ ጌታ ምስክሬን፣ ነገሩ አልቋል። አይሰማኝም? እስኪ አሜን። ኢየሱስ ይባረክ። ዛሬ ነው ይሄ ቃል የወጣው። እንግዲህ ክብር ለኢየሱስ ይሁን። ዛሬ የመጣችሁ ደግሞ እድለኞች ናችሁ። እስኪ አሜን። ነገር ተገልብጦ አልቆ ተጨርሶ አሁን እዚህ ጋር አላወቃችሁም እንጂ ወደዚህ የመጣችሁ ነገሩ እኮ አልቋል፣ 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 አልቋል። ነገሩ አልቋል፣ አልቋል። ነገሬ አልቋል፣ አልቋል። አረ ሃሌሉያ። ባለቀ ነገር ኢየሱስ ይባረክ። አልቆ እኮ ነው የመጣችሁት። ለምን ብትሉ እዚህ ቸርች የመጨረሻ ነው የሚመጣው ማለት ዛሬ ስትመጣ ማህተም ተመቷል ማለት ነው። ሌላ የጸሎት አርስ ፈልጉ። ሌላ የጸሎት አርስ ካላችሁ ፈልጉ። ሌላ የጸሎት አርስ ሳምንት ስትመጡ ሌላ የጸሎት አርስ ትሉ። ዛሬ ግን የመጣችሁበት ርዕስ ምን ቸገራችሁ? እመኑ በኢየሱስም ዛሬ ማህተሙ ተመቶበታል። ፓስፖርት ይዛችሁ መጣችኋል፣ ተመቶበታል። በእውነት የሆነ ጥያቄ ይዛችሁ መጣችኋል፣ ተመቶበታል። እስኪ ጮክ ብላችሁ አሜን። በሽታ ታማችሁ የመጣችሁ አላችሁ፣ ነገሩ ተገልብጧል። ልጅ ፈልጋችሁ የመጣችሁ አላችሁ፣ ዛሬ ልጅ ተሰጥቷችኋል። ዝም ብላችሁ መኑ ሆኖላችኋል። እስኪ አሜን። ኢየሱስ ማን ነው? ዛሬ የምትፈልጉት ነገር ምንድን ነው? እፎይ ያሳርፍሻል እግዚአብሔር። እንደዚህ በቅርብ ቀን እፎይ ስትይ ነው የማይሽ። ኢየሱስ ይባረክ። እስቲ እፎይ በሉ እስኪ። እፎይ እኮ የሚል ያረፈ ሰው እኮ ነው።
ደክሟችሁ ኡፍ ትላላችሁ አይደል? እኔ እንደሱ ላለሁ። ክብር ለኢየሱስ ይሁን። ስለዚህ ዛሬ እግዚአብሔር ምስክሬ ነው። በየትኛውም በጥያቄያችሁ ዛሬ የምታርፉ ቀን ይሁንላችሁ፣ በኢየሱስም ይሁንላችሁ። ይሄ ዛሬ ይሄ ቀን ይሁንላችሁ። እስኪ አሜን። ስለዚህ ልጅ የሌላችሁ አላችሁ ዛሬ እዚህ ጉባኤ ልጅ የምትፈልጉ አላችሁ? እስኪ እጃችሁን አውጡ። እስቲ ልጅ የምትፈልጉ እርግጠኞች ናችሁ? ኧረ እነዚህ እርግጠኞች ናችሁ? ልጅ ትፈልጋላችሁ? ምን ችግር አለው? ኢየሱስ ማን ነው? ኢየሱስ ችግር የለበትም። አሁን አንተ የሚጠበቅብህ ዛሬ አምናለሁ ሚስቴ አሁን ትጸንሳለች ብለህ ምን ችግር አለ? አምናሃል አይደል? ይችላል የኔ ጌታ። ምድረ በዳን ማን ተስፋ ያደርጋል? ከዛስ ውሃ አረ እንዴት ይፈልቃል? ያስቸግራል ከልብ ለማመን ግን ይቻላል በኃያሉ እግዚአብሔር። ይችላል ጌታ ይችላል፣ አዎ ይችላል። አይቻለው ባይኔ በሕይወት ዘመኔ ያደርጋል ጌታ ያደርጋል፣ አዎ ያደርጋል። አይቻለው ባይኔ በሕይወት ዘመኔ። ምድረ በዳን ማን ተስፋ ያደርጋል? ከዛስ ውሃ አረ እንዴት ይፈልቃል? ያስቸግራል ከልብ ለማመን አዎ ይቻላል በኃያሉ እግዚአብሔር። ዛሬ ይቻላል በኃያሉ እግዚአብሔር፣ አዎ ይቻላል በኃያሉ እግዚአብሔር። እልል ብዬ ላመስግን እስቲ አጨብጭቤ ላመስግን፣ አጨብጭቤ አሸብሽቤ ላመስግን። ኢየሱስ ጌታ ነው፣ ኢየሱስ ሰጪ ነው፣ ኢየሱስ ፈዋሽ ነው። ኢየሱስ ማን ነው? ባካችሁ ኢየሱስ ማን ነው? እስኪ ተነሽ የኔ እናት። ሃሌሉያ። እስቲ ልጅ የምትፈልጊ ተነሽ። ሃሌሉያ ሃሌሉያ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ስላደረገልን ነገር። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን።
ስሜ ጫልቱ እባላለሁ። የመጣሁት ኮቶቤ ነው። እሺ ባለፈው ነቢት ብርቱካን ቃል ስታወጪ ነበርና እኔ ያልገመትኩት ማለት ከ7 አመት በፊት መሬት ጠይቄያቸው ነበር። ጣፎ ለገዳዲ እዛ ነበር የምኖረው የነበረው እና የቤተሰብ ኃላፊ ሴት ነኝ። የቤተሰብ ኃላፊ ተቀብዬ ነው እና ጌታ ሆይ ያልኩት። ጌታ ግን ባለፈው ነቢት ብርቱካን ቃል ስታወጪ አሜን ብዬ ተቀበልኩ። ተፈጽሞልሻል አልሽ። ዝም ብዬ ነው ፊትሽ የቆምኩት እና ተፈጽሟል አልሽኝ። ከዛ በኋላ አሜን ብዬ ሸርኩት ወደ ቤቴ። ሁለተኛ ቀን ላይ ተደወለና እኔ ባለፈው መሬት ጠይቀሽ ነበርና መሬቱ ፎርም ሙይልን አሉ ጣፎ። ከዛ በኋላ እግዚአብሔር ሆይ ለካ ታላቅ ነህ እና አልኩና ሄጄ ፎርሙ ሞልቼ መጣሁልሻለሁ። ያው መሬት ሄጄ ገባ